ሰላም እንዴት ናችሁ? እዚህ ቪዲዮ ላይ የምናየው ኮንቴንት ክሬሽን ላይ ወይም ደግሞ ሪሞት ስራዎች ላይ መስራት ለምትፈልጉ ሰዎች ነው። ይህ ማለት ከዩቲዩብ ጋር የሚገናኙ ከሶሻል ሚዲያ ጋር የሚገናኙ ስራዎችን ለመስራት የምትፈልጉ ሰዎች ነው ይህ የሚመለከተው ማለት ነው። በዚህ ላይ በሁለት አይነት መንገድ ነው ስራዎችን መስራት የምችሉት ወይም ደግሞ ገቢ ማግኘት የምችሉት ማለት ነው። የመጀመሪያው ፓርት ዋን ላይ በሰራሁት ቪዲዮ ላይ እሱን ቼክ አድርጉት። እሱ ኦንላይን ሾፕ ክሬት አድርጋችሁ እዛ ላይ የምትሰሩበት አንዱ መንገድ እሱ ነው። ሁለተኛ ደግሞ እሱንም እየሰራችሁ ዩቲዩብ ኮንቴንት በመስራት ከዩቲዩብ ኮንቴንት ገቢ ማግኘት የሚችሉበት አማራጭ ነው ማለት ነው። ይሄ አሁን ዩቲዩብ ኮንሴፕቱ ምንድነው? ሬቨኒው ሼር ማድረግ ነው ማለት ነው። ለምሳሌ እናንተ የምትሰሩት ኳሊቲ ያለው ኮንቴንት ዩቲዩብ ላይ ፖስት ይደረጋል። ዘን ዩቲዩብ ላይ ፖስት ከተደረገ በኋላ የሚገኘው ገቢ ሼር ይደረጋል ማለት ነው። እዛ ላይ የምትሰሩት ስራ ምንድነው? ዩቲዩብ አካውንት ክሬት ታደርጋላችሁ። አክቹዋሊ ፕላትፎርሙ አለ ቬራን የሚባል እሱ ሱፐር አፕ አለ። እዛ ላይ ዩቲዩብ አፕሊኬሽን አለ። እሱ ላይ ገብታችሁ ክሬት አድርጋችሁ ክሬት የተደረገው አካውንታችሁ ላይ የዩቲዩብ ቪዲዮዎቻችሁን ለእኛ ካላካችሁልን በኋላ እኛ ደግሞ ያንን ዩቲዩብ ላይ አፕሎድ አድርገን ለእናንተ ሊንኩ ይላክላችኋል። በዛ መሰረት እናንተ ሊንኩን አካውንታችሁ ጋር ታያይዙታላችሁ ማለት ነው። ይሄ የሚጠቅመው ለምንድን ነው? በየቀኑ የሚታዩ እይታዎችን፣ ኮሜንቶችን፣ ላይኮችን ምን ያክል ገንዘብ እንደሰራ ምን ያክል ገንዘብ ለመስራት እንደሚችል ዲቴል ኢንፎርሜሽን በየቀኑ የእናንተን ቪዲዮ ስታተስ ቼክ የምታደርጉበት የራሳችሁ አፕሊኬሽን ነው ማለት ነው። የራሳችሁ አካውንት ነው ማለት ነው። በዛ መሰረት የተሰራውን ገንዘብ ሪኩዌስት ታደርጋላችሁ፣ ትጠይቃላችሁ። በዚህ አይነት መንገድ መስራት ትችላላችሁ ማለት ነው። አንድ እዚህ ጋር ሼር ማድረግ የምፈልገው ነገር ምንድን ነው? አሁን የኮንቴንት ክሬሽን ላይ ስትሰሩ ከመጀመሪያው ቪዲዮ ጋር ሄዳችሁ ቼክ አድርጉት። ያንን የሎተሪ ኮንሴፕት ስትራቴጂ ስታወጡ ሄዳችሁ ለምሳሌ ቢዝነስ ላይ ያሉ ሰዎችን ፒች ስታደርጓቸው ስታወሯቸው ሎተሪ ላይ እንደዚህ አይነት አፕሊኬሽን አለ። በዚህ አፕሊኬሽን ላይ ፖስት የሚደረግ ፕሮዳክት አለ። ያ ፕሮዳክት ሎተሪ ተሽጦ የሚገኘው ገቢ 50% እንካፈለን ልትሏቸው ትችላላችሁ። ወር 20/80 ልትሉ ትችላላችሁ። ይሄ በእናንተ ነው የሚወሰነው። በዛ መሰረት ሰዎቹ ከተስማሙ ሎተሪያችሁን ኦንላይን ክሬት ታደርጋላችሁ ማለት ነው። ኦንላይን ክሬት ያደረጋችሁትን በየጊዜው ሰዎች እየመጡ እንዲገዙ ምንድን ይሄ ትጠየቋቸዋላችሁ። ወይም ደግሞ ኮንቴንት ኦንላይን ሶሻል ሚዲያዎች ላይ ኮንቴንት ሰራላችሁ፣ ሰዎች ይገዟቸዋል ማለት ነው። ይህንን ስራ መስራት የምትፈልጉ ሰዎች ወር መስራት የሚችሉ ሰዎች በማንኛውም አይነት ሁኔታ ያላችሁ ሰዎች መስራት ትችላላችሁ። ወጣቶችም ሴቶችም ወንዶችም መስራት ትችላላችሁ ማለት ነው። ዋንስ ይህንን አግሪመንት ካደረጋችሁ በኋላ ይህንን ቪዲዮ ኢንተርቪው የምትሰሩበትን ቪዲዮ ኮንቴንት የምትሰሩበትን ይህንን ኮንቴንት ቪዲዮ ነው ወደኛ የምትልኩልን ማለት ነው። ሀሳብ ካገኛችሁ ይህንን ሄዳችሁ በአካል የምትሰሩበትን ቨርቹዋልም ሊሆን ይችላል እኮ የፈለጋችሁትን ቦታ ሆናችሁ ቨርቹዋል ኮንቴንት ክሬትም ልታደርጉ ትችላላችሁ። ግን በዋናነት ቢዝነሶችን ነው ፕሮሞት የምታደርጓቸው። ጥቃቅን ቢዝነሶች ይሄ እርጥብ የሚሰሩ ኮፊ ሃውስ ምናምን በቃ እንደዚህ ከትንሽ ጀምሮ እስከ ትልቅ ያሉትን እየሄዳችሁ ማስታወቂያ ትሰሩላችኋላችሁ። በዛ መንገድ የእናንተን ኦንላይን ቨርቹዋል ሾፕ ክሬት አድርጋችሁ እጣዎችን እዛ ላይ ፖስት ታደርጋላችሁ ማለት ነው። ይሄ በጣም አሪፍ የሆነ ሀሳብ ነው። ብዙ ሰዎች ለሚወዷችሁ ከሆነ ይጫወታሉ፣ ትኬት ይገዛሉ። እናንተ ደግሞ ገንዘብ እየሰራችሁ ነው የምትሄዱት ማለት ነው። ምንም አይነት ከእናንተ የሚጠይቀው ገንዘብ የለም። ምንም አትለፉም። የሄዳችሁ ኮንቴንት መስራት ብቻ ነው፣ ዝግጁነት ብቻ ነው የሚጠይቀው። አሁን ፕላትፎርሙ ላይ ሄዳችሁ እንዴት እንደምትመዘገቡ ነው የምናየው ማለት ነው። ማንኛውም አይነት ብራውዘር እንከፍታለን። ሳናይ አይሄድስ መንደር.com ሰርች ስታደርጉት በዚህ መልኩ ይመጣል። አፑ ቬራን ይባላል። ሱፐር አፕ ነው። የተለያዩ አፕሊኬሽኖች ውስጡ አሉት። እናንተ የምትሰሩበት ይሄ ሎተሪ የሚለውና ዩቲዩብ የሚል አፕሊኬሽን አለ። ዩቲዩብ ላይ ክሊክ ስታደርጉት በዚህ መንገድ ላይ እናመጣላችሁ። እዚህ ላይ የሚሰሩት ስራ ምንድን ነው? የዩቲዩብ አካውንት እዚህ ፕላትፎርም ላይ ክሬት አድርጋላችሁ ማለት ነው። እስቲ ክሬት አድርገን ቼክ እናድርግ። ሎጊን ዊዝ ዩቲዩብ የሚለውን ክሊክ ስታደርጉት በዚህ መልኩ ያመጣላችኋል። አካውንት ካላችሁ ሎጊን ነው የምታደርጉት፣ ከሌላችሁ ደግሞ ሳይን አፕ ታደርጋላችሁ ማለት ነው። እዚህ ጋር ስማችሁን ትጽፋላችሁ። እዚህ ጋር ማርከስ ብዬ ጽፋለሁ፣ ከበደ አባቱ ስም። ኢሜይልም በዚህ መልኩ ታስገባላችሁ። ከዛ ስልክ ባለ ስልክ ቁጥርም ላይ የእናንተን የሚሰራ ኢሜይልና የሚሰራ ስልክ መሆን አለበት፣ ታስገባላችሁ። በዚህ መልኩ ታስገባላችሁ። አካውንት ታይፕ ላይ እናንተ አሁን ሌላ ቦታ ለምሳሌ አሁን ሃምበርገር ሳይንስ ነክታችሁ ምናምን የምትመጡ ከሆነ ይሄ ባይ ዲፎልት ሴሌክት ላይ ደረግላችሁ ይችላል። ይህንም ቼክ አድርጋችሁ ዩቲዩብ ኮላቦሬተር የሚለው ሴሌክት ካልተደረገ ገብታችሁ እሱን ሴሌክት ታደርጋላችሁ ማለት ነው። ዘንድ ፓስዋርድ ጽፋችሁ ያን ፓስዋርድ እዚህ ጋር ኮንፊርም አድርጋችሁ ሬጂስተር ስትሉት እና እችን አግሪ የምትለዋን ቼክ ቦክስ ክሊክ ማድረጋችሁ እንዳረሱ። ዋንስ ይህንን እናንተ ሳይን አፕ ካደረጋችሁ በኋላ ቀጥታ አካውንታችሁን ክሬት አድርጎ ወደ ዳሽቦርድ ይወስዳችኋል ማለት ነው። ይሄ አካውንት ኦልሬዲ ተከፍቷል ማለት ነው። እዚህ ጋር የምትሰሩት ስራ ምንድን ነው? እናንተ ኮንቴንት ዋንስ ክሬት አድርጋችሁ ሄዳችሁ ኢንተርቪው ሰርታችሁ ኤኒ ካይንድ ኦፍ ኮንቴንት ከእናንተ ጋር የሚሄድ ነገር ከሰራችሁ በኋላ
ያ ማለት ከፕላትፎርሙ ጋር የሚገናኝ ከሆነ ምን ታደርጋላችሁ? እዚህ ጋር መታችሁ ዋንስ አካውንት ከከፈታችሁ በኋላ ቪዲዮአችሁን የሰራችሁትን ቪዲዮ እዚህ ጋር ፖስት ታደርጋላችሁ ማለት ነው። ፖስት ስታደርጉት እዚህ ጋር እንዳኔ ዲቴል በየወሩ በየቀኑ ምን ያክል ገንዘብ እንደተሰራ ያሳያችኋል ማለት ነው። አሁን እናንተ ቪዲዮን ከሰራችሁ በኋላ ለእኛ ትልክሉ እንዳላችሁ በዛ መሰረት ኮሚኒኬት ስለምንደባበቅ ግሩፕም ስላለ እዛ ግሩፕ ላይ ጆይን ስለምታደርጉ እናወራለን ማለት ነው። በዛ መሰረት እናንተ ቪዲዮ ለእኛ ከላካችሁልን በኋላ ሌትስ ሴይ አንድ ቪዲዮ እንውሰድ ለማሳየት ማለት ነው። ዩቲዩብ ላይ ልግባና ይህን ቪዲዮ ውሰድ ዝም ብዬ የዚህን ቪዲዮ ታይትል ካልኩኝ በኋላ almost $500 million. You want to get him real quick? I can grab him right now. Sir. ይህ ማለት አሁን እናንተ ለእኛ ቪዲዮ ልካችሁልናል። አሁን ቅድም ኮፒ ያደረግነው እኛ ፖስት ያደረግነው ቪዲዮ ነው ብለን እናስብ። አንድ ፖስት ካደረግን በኋላ እኛ ሊንኩን ለእናንተ እንልክላችኋለን። በዛ መሰረት እናንተ ያን ሊንክ ወስዳችሁ ማይ ቪዲዮስ ካትገባላችሁ ይችን ሀምበርከር ሳይን ካነካችሁ በኋላ ማይ ቪዲዮስ ላይ ሄዳችሁ እዚህ ጋር የቪዲዮን ዩአርኤል እኛ ለእናንተ እንልካለን። ያንን ኮፒ አድርጋችሁ ፔስት ስታደርጉ ዘን ሊንክ ቪዲዮ የሚለውን በተን ክሊክ ስታደርጉት በዚህ መሰረት ቪዲዮችሁ ሙሉ ለሙሉ ከነ ዲቴል ኢንፎርሜሽን ይመጣላችኋል ማለት ነው። በዚህ መንገድ ይመጣል። ይሄንን ዲቴል የሚለውን ብነካሁን ምን ያክል ይሄ ቪዲዮ እንደሰራ እያንዳንዱን ቪው ኮሜንት ምናምን ያሳያል ማለት ነው። ታያችሁ አሁን ይሄ ቪዲዮ ይሄን ይመስላል። ፖስት የተደረገበት ቀን አለ፣ ቪውስ አለው 260 ሺህ ቪው አለው። ኤስኢኦ ይሄ ሰርች ኢንጂን ኦፕቲማይዜሽኑ ግሬድ ኤ ነው፣ አሪፍ ነው የተጻፈው። አሪፍ ሰርች ሲደረግ ቶሎ ይመጣላችኋል። ከዛ ይሄ ፐርፎርማንሱ ስታዩት ዴሊ ቪው እዚህ ጋር ይታያችኋል። ዴሊ ቪው 200 ምናምን አለው ይላል፣ እየጨመረ ይሄዳል። በዛ መሰረት ታዩታላችሁ ማለት ነው። ይኸው እንዳለ ዲቴል አለ፣ ስንት ዲዩሬሽኑ አለ ምናምን። እዚህ ጋር አሁን ላሳያችሁ ፈለኩት የገንዘብ የሰራችሁትን ኤስቲሜትድ የሆነ ኤርኒንግ ነው የሚያሳየው ማለት ነው። እዚህ ጋር አሁን ኤግዛክትሊ ይሄ ቪዲዮ ይሄንን ሰርቷል ማለት ሳይሆን ከዚህ አሁን ለምሳሌ ከዚህኛው ከኮንሰርቫቲቭ እስከ ኤስቲሜትድ ድረስ ወይም ደግሞ በቃ እስከዚህ ድረስ ሰርቷል ነው በዚህ ጋር ፖስት ነው ያለውን፣ ግን ወደ ኤስቲሜትድ ጋር ይጠጋል ቪዲዮ የተሰራው ቪዲዮ ማለት ነው። ቪዲዮ ፖቴንሻሉ ደግሞ ይህን ያክል ሬቨኒው ሜክ ማድረግ ይችላል፣ ይህን ያክል ገንዘብ ሜክ ማድረግ ይችላል። በዚህ መሰረት ቪዲዮችሁ ምን ያክል እንደሚሰራ ምን ያክል ሊሰራ እንደሚችል የምታዩበት ነው ማለት ነው። ዋንስ ይህንን በየወሩ ይህንን የሰራውን ገንዘብ ሪኩዌስት ማድረግ ትችላላችሁ። አሁን ዋች ኦን ዩቲዩብ የሚለው ክሊክ ባደረገው ዩቲዩብ ጋር ይወስደኛል ማለት ነው። አሁን ይሄ በየወሩ የሚሰራውን ገንዘብ እንዴት እንደምትጠይቁ ቼክ እናድርግ። ሃምበርገር ሳን ከላይ ክሊክ እናደርጋለን። ከዛ በኋላ ኤርኒንግስ ላይ እንገባለን። እዚህ ጋር ስትመጡ አሁን ዛሬ ስላስገባሁት ነው። ትንሽ ቆይቶ በየሰዓቱ በየሳምንቱ ምን ያክል እንደተሰራ እዚህ ጋር ዲቴል ዝርዝር ይመጣል ማለት ነው። ቢመጣ ጥሩ ነበር። እስኪመጣ ለማንኛውም ልክ እዚህ ጋር ሲመጣ ኤርኒንግስ ኤንድ ፔመንትስ የሚለውን ታብ ክሊክ አድርጋችሁ ሄዳችሁ ሪኩዌስት ከማድረጋችሁ በፊት ምን ታደርጋላችሁ? ሴቲንግስ ኤንድ አክሽን ጋር ሄዳችሁ የእናንተን አካውንት ባንክ አካውንታችሁን ከዚህ ጋር ታያይዙታላችሁ ማለት ነው። ማለትም እኛ ለእናንተ ዩቲዩብ ላይ የተሰራውን ገንዘብ ፎርዋርድ የምናደርግበትን ሞባይል ቴሌብር ሊሆን ይችላል፣ ኤምፔሳ ሊሆን ይችላል፣ ታያይዙታላችሁ። እዚህ ጋር ኤዲት የሚለውን ክሊክ አድርጋችሁ ሞባይል ከሆነ ሞባይል፣ ባንክ ከሆነ ባንክ፣ ስም ባንክ ኔም አለ፣ የእናንተን ስም እዚህ ጋር አካውንት ነበር የእናንተን አካውንት ነበር ታስገባላችሁ። ለሞባይልም እንደዛው ሞባይል ፕሮቫይደር ቴሌብር ከሆነ ቴሌብር፣ ሳፋሪ ከሆነ ሳፋሪ፣ ዘንድ ስልካችሁን ጽፋችሁ ሴቭ ስታደርጉት ሙሉ ለሙሉ ሴቭ ያደርግላችኋል ማለት ነው። ይህን ሴቭ ካደረጋችሁ በኋላ የተሰራው ገንዘብ እዚህ ጋር ገንዘብ አሁን ሲሰራ እዚህ ጋር አስቀምጥላችኋል። እያንዳንዱን ገንዘብ ምን ያክል እንደተሰራ እዚህ ጋር ነው የሚያሳየው። ምን ያክል በየቀኑ እንደተሰራ በየሳምንቱ በየወሩ ያስቀምጥላችኋል። እዚህኛው ሴክሽን ላይ እናንተ ይሄ ፔንዲንግ ፔይአውት የሚለው በየሳምንቱ ማለት በየወሩ የምትጠይቁት ይሄ ገንዘብ ተሰርቷል ስጡኝ ብላችሁ ሪኩዌስት ስታደርጉ ምን ያክል ገንዘብ ሪኩዌስት ላይ ወይም ፔንዲንግ ላይ እንዳለ ያሳያችኋል። ምን ያክል እኛ ለእናንተ ስንከፍል ምን ያክል ለተከፈለ ከተከፈለ በኋላ ምን ያክል አቬለብል አሁን ላይ እንዳላችሁ ያሳያል። ይሄ ቶታል ደግሞ ምን ያክል ከአንድ ቪዲዮ በ30 ቀን ውስጥ በ50 ቀን ውስጥ በ60 ቀን ውስጥ በአመት ምን ያክል እንደተሰራ ቶታሉን እዚህ ጋር ያሳያችኋል ማለት ነው። እዚህ ጋር ደግሞ ይሄ ቴብል በየጊዜው ፔይአውቶች ሲደረጉ ቴብል ላይ ይመጣሉ ማለት ነው። አሁን ገንዘብ ይሄ ተሰራ ምንድነው የምታደርጉት? ኩዊክ አክሽን ላይ ሪኩዌስት ነው የሚለውን ክሊክ ስታደርጉት የምትጠይቁበትን ፎርም ያመጣላችኋል። በዛ መሰረት ሚኒመም መጠየቅ የምችሉት 1 ብር ነው። ማክሲመም
30 ሺህ ብር ነው ማለት ነው። እዚህ ጋር የገንዘቡ መጠን ትጽፋላችሁ። ከዛ በኋላ እዚህ ጋር በባንክ ነው ወይስ በሞባይል ትራንስፈር እንዲደረግላችሁ የምትፈልጉት እሱን ሴሌክት ካደረጋችሁ በኋላ ቀጥታ ከእናንተ የሚጠበቀው ሪኩዌስት ፔይ የሚለውን ክሊክ ስታደርጉት ቀጥታ ወደኛ ይመጣል። እሱን ቼክ አድርገን ሪኩዌስቱን አፕሩቭ ስናደርግላችሁ ኢሚዲየትሊ ገንዘባችሁ አካውንታችሁ ላይ ይገባል ማለት ነው። ይሄ ዩቲዩብ ላይ የምትሰሩ ሰዎች በዚህ መንገድ ነው የምትሰሩት። ግልጽ ያልሆነ ነገር ካለ መጠየቅ ስላላችሁ ኮሜንት ሴክሽን ላይ ጥያቄ ጠይቁ፣ በአግባቡ እንመልሳለን። ግሩፕም አለ፣ ግሩፕ ላይ ደግሞ ሀሳቦች፣ ጥያቄዎች ሲኖሩ አስገቡ። ይሄ ቁጭ ከማለት አትሊስት ተንቀሳቅሳችሁ ለፍታችሁ ጥራችሁ ገንዘብ የምታገኙበት አማራጭ ነው። ይህንን ያው የተሰራውን ገንዘብ ሼር የምናደርግበት ፕላትፎርም ነው። ከመቀመጥ ይሻላል ነው። በደንብ ከተሰራ ደግሞ በደንብ ሰራ ናቸው። እኔ በየወሩ 50 እና ከዛ በላይ የሚሰራበት ፕላትፎርም ነው ዩቲዩብ የምታውቁት። በደንብ ከተሰራ ከዛ በላይ የሚገኝበት ነው። ጊዜ ሰታችሁ ትኩረት ሰታችሁ በደንብ ብትሰሩበት በጣም አሪፍ ነው። ቅድም እንዳልኳችሁ በሎተሪ አፕሊኬሽን ላይ መስራት የምትፈልጉን ከሆነ የመጀመሪያውን ቪዲዮ ከዚህ ቀደም ፖስት የተደረገው ቼክ አድርጎ ሁለቱንም መስራት ፈልጋለሁ ካላችሁ ደግሞ ሁለቱንም ማየት ትችላላችሁ ማለት ነው። በዚህ መስራት ነው የምትሰሩት። አንድ ላይ ማድረግ የምፈልገው ከቢዝነስ ኦነሮች ጋር ሄዳችሁ ኮንቴንት ስትሰሩላቸው የእናንተ ስትራቴጂ በጣም እዚህ ጋር ሚና አለው። በደንብ ነው ፒች ማድረግ ያለባችሁ። የእናንተ አሁን ዩቲዩብ ላይ ሲለቀቅ ሰው የሚመቸውን ኮንቴንት ነው የሚያየው፣ መርጦ ነው የሚያየው። ስለዚህ እናንተ ግዴታ የእናንተ ኮንቴንት ጥርት ያለ ኳሊቲ ያለው፣ ቮይሱም ጥርት ያለ ኳሊቲ ያለው፣ ካሜራው እንደዛው ኳሊቲ ያለውን አሪፍ ኢንጌጂንግ የሆነ ኮንቴንት ከሰራችሁ የእውነት የሚሆንላችሁ በደንብ ነው የምንሰራው። አሪፍ ነገር ታዩበታላችሁ ማለት ነው። በዚህ መሰረት ነው የሚሰራው። ጥያቄ ካለ ቅድም እንዳልኳችሁ ኮሜንት ሴክሽን ያስቀምጡ። ቴንክ ዩ